ስሜ ለማ ኃይሉ እባላለሁኝ። በአንድ ዓለም አቀፍ ድርጅት ውስጥ የሎጂስቲክ ኦፊሰር ሆኜ እያገለገልኩ ያለው ሰራተኛ ነኝ። ስሜ መስከረም ደምሴ ይባላል። የዓለም አቀፍ ድርጅት የሆነ አንድ ሴክሽን ውስጥ የአስተዳደር ስራ እሰራለሁ። ስሜ ማዕዶት ለማ ይባላል። የምማረው በጎርጎርዮስ ትምህርት ቤት ነው። 8 ዓመቴ ነው። ሁለተኛ ክፍል ተማሪ ነኝ። ስሜ ታገኘሁ እባላለሁ። ስራዬ ሲቪል መሐንዲስ ነኝ። ስሜ ሚካኤል ጋሻው ይባላል። የምማርበት ትምህርት ቤት ሳውዝ ኢስት አካዳሚ ይባላል። 4ኛ ክፍል ነኝ። ስሜ ታምራት እንግዳ ይባላል። የምሰራው ኤሌክትሮኒክስ ነው። በእርግጥ ይህን ያህል ጊዜ ማለት እንኳን አልችልም፣ ግን ረጅም ዓመት እንደሆነኝ አስባለሁኝ። ቀኑ በትክክል ጊዜውን ማስታወስ አልችልም። ኦልሞስት ከ2 ዓመት በላይ እንደሆነኝ እርግጠኛ ነኝ። የልጆቻችን ቻናል ከ3 ዓመት በላይ ተከታትያለሁኝ። እኔ የቆጠርኩት 1 ዓመት ከ3 ቀን ነው። እሱን ያወቅኩት ማለት ነው እኔ የጀመርኩበት ቀንና አሁን ያለንበት ቀን ልዩነቱ የዛን ያህል ጊዜ አለ። የልጆቻችንን ቻናል ከ2 ዓመትና ከዛ በላይ አውቀዋለሁ። የተለያዩ ፕሮግራሞችን በሚያስተላልፍበት ጊዜ ከ2 ዓመት በላይ አውቀዋለሁ። አዎ ብዙ ጊዜ ሆነኛል ለመከታተል ከጀመርኩ። እኔ 1 ዓመት ያክል አይቼዋለሁ። ኦልሞስት ከክረምት ጀምሮ ነው መከታተል የጀመርኩት። እኔም ሆንኩኝ ልጆቼ የመጽሐፍ ቅዱስ ታሪክ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ያላት ታሪኮች እጅግ መሳጭና በጣም ውስጥን እንትን የሚያደርግ ድራማዊ የሆነ ታሪኮች ነው ያሉት። በጣም የሚገርም ታሪኮች ነው። በተለይ አሁን የልጆቻችን አቀራረብ የያዘበት መንገድ እጅግ ድንቅና ልጆችን እንኳን ልጆችን አይደለም እኛን ራሱ አዋቂዎችን የሚስብ ታሪክ ነው። የአቀራረቡም ዘይቤ የሁኔታዎቹም ስናያቸው እጅግ ደስ ብሎን እንደ ድራማ የማየት ያህል ነው የሚያየን ያለ ነው እና እጅግ ደስ የሚል አቀራረብና ይዞታ ነው ያለው። አሁን በጣም ትልቅ ለውጥ ነው ያየሁት። ምክንያቱም እንዳልኩት የመጽሐፍ ቅዱስ የማንበብ ልምዳችን በጣም ቀንሶ ነበር ቤት ውስጥም። እነሱ ግን ይሄን ከጀመሩ በኋላ በጣም መጽሐፍ ቅዱስን የማንበብ ፍላጎት አድሮባቸዋል። ኢቭን የታሪኩን መጀመሪያ ለማየት ወደ ኋላ ሁሉ ሄደው ያነባሉ። በጣም ነው የሚጠቅማቸው። እነሱም በጣም ደስተኞች ናቸው። እኛም ራሱ ለውጡን በለት ነው የምናየውና ሌላ ነገር ራሱ የማየት እድል አይኖራቸውም። አሁን በየጊዜው የምናየው የዚህ የልጆች ላይ ያለው ችግር ስልክ ላይ የሚያጠፉት ሰዓት፣ ሌሎች ነገሮች ላይ የሚያጠፉትን ሰዓት በጣም ተቆጣጥሮልናል። ቤት ውስጥ በጣም ደስተኞች ነን። እነሱም በጣም በጉጉት ስለሚያዩት በጣም እንደተጠቀሙበት ተስፋ አደርጋለሁ። ይህን መከታተል ከጀመርኩ በኋላ መጽሐፍ ቅዱስም ማንበብን በጣም ወደድኩኝ። በዚህ ማታም ሳላነብ ማድር አልፈልግም። ሌላም መጽሐፍ ቅዱስን ማወቅ የብሉይና የሐዲሳትን ሁሉም የሚተላለፉት ፕሮግራሞች ለልጆች ደስ የሚሉና የሚስቡ ናቸው፣ የሚጠቅሙም ናቸው። በበለጠ ግን የመጽሐፍ ቅዱስ ጥናት ከኔታ ጋር የሚለው የበለጠ ልጆችን የሚይዝና ተከታታይነትም ያለው ስለሆነ በደንብ ብዙ ነገር እንዲጨብጡና ብዙ ነገር እንዲማሩ ይረዳቸዋል። የኔታን ታሪክ ሳልጀምር ብዙ መጽሐፍ ቅዱስን አላነበውም ነበር። አሁን ግን እየተከታተልኩም እያነበብኩ ነው። በደንብ ሞር እንዳጠናውና መጽሐፍ ቅዱስን በደንብ እንዳቀው በፊት ካነበብኩት የበለጠ ለልጆች በመልካም ሆኖ ስለቀረበ ራሴን በደንብ ቃሉን እንዳቅ አግዞኛል። በእርግጥ አሁን ባለው ሁኔታ በእለቱ እንኳን ማየት ባንችል
ዩቲዩብ በመሆኑ ቴክኖሎጂው እንደ ቴሌቪዥን የሆነ ጊዜ ተላልፎ የሆነ ጊዜ የምናጣው አይደለም። ለምሳሌ በሆነ አጋጣሚ በኔትወርክም ሊሆን ይችላል፣ መብራትም ሊሆን ይችላል። በምናጣው ጊዜ በሌላ ጊዜ ተቀርጾ የተቀመጠ ስለሆነ ኤኒታይም በእኛ በፈለግና አቅማችን በፈቀደበት ሰዓት ለማየት እድሉም አለ። ምክንያቱም ልጆቹ ተማሪዎች ናቸው፣ የትምህርታቸውን ነገር ይከታተላሉ እና ሁሌ ላናየው እንችላለን። ግን የተቀረጸና ስርዓት ይዞ የተቀመጠ ስለሆነ በማንኛውም ሰዓት ስለምናየው ይህን ያህል እሱን እንዳናይ እንዳንከታተል ያደርገናል የምንል ነገር የለንም። ያን ያክል ብዙ የገጠመን ነገር የለም። እንዳው በአጋጣሚ በተለያዩ ጉዳዮች ወጥተን ሰዓት የማሳለፍ ነገር አሁን ለምሳሌ ጥያቄዎች ላይ ሰዓቱ 2 ሰዓት ስለሚዘጋ እንደ በሆነ ወይ እንግዳ መጥቶ ወይ ሌላ ቦታ ሄደን ልጆቹ ሰዓቱን ያልፍባቸዋል በሚል ስጋት ካልሆነ በስተቀር እንዲህ የጠነከረ ነገር አይኖርም። ምክንያቱም ካለፈን በኋላ ቢሆን ማየት እድሉ ስላለ ብዙም እንደዚህ የከፋ ነገር ገጥሞን አያውቅም። እኔ ከሰኞ እስከ ሐሙስና እሁድ አጠናለሁ። አርብና ቅዳሜ ደግሞ ወይ አርብ ከትምህርት ቤት ስመለስ ወይም ቅዳሜ ቲቪ ሲፈቀድልኝ ልጆቻችንን እንከታተላለን። አንዳንድ ጊዜ ደግሞ ልጆቻችንን ላላይ እንችላለን። ለምን አንዳንድ ጊዜ ሌላም ጉዳዮች ስለሚኖር እዚህ ቤት ነው። በራሴ ገጠመኝን እንዲሁ እንዳጋጣሚ ማንሳት ከቻልኩኝ የአንድ ጥያቄ ደብረ ታቦር ዕለት ነበር የተላከውና እኔ ቅድሚያ የሰጣሁትኝ ለጅቦ ማብራት አለብን ከሌሎችም ቤተሰቦች ስለነበሩ እሱም ማብራት አለብን በሚል ወደ እሱ አደላሁኝና 2 ደቂቃ አለፈና ጥያቄው ተዘጋ። በሱ ምክንያት በጣም ነው ልጅ የሚያለቀሰችው። በቃ እኔም በጣም ነው የተጸጸትኩት። ቅድሚያ መስጠት እንደነበረብኝ በሱ ተገነዘብኩኝና ያችን አንድ ቀን እንኳን ሚስ በማድረጓ ባለመመለሷ እኔም በጣም ይቆጨኛል። እሷም በጣም የተበሳጨችብኝ ቀን ስለሆነ እሱን በጣም አስታውሳለሁ። በጣም ልዩ ስሜት የሚሰማኝ አቀራረቡ እንደ እንትን አይደለም። ይሄ ቀጥታ ልጆችን የሚያሰለች አይደለም። እኔ ራሴ አሁን በቄስ ትምህርት ነው ትምህርት የጀመርኩት። የኔታን አስታውሳቸዋለሁ። የኔታ ምን አይነት እንደነበሩ አውቃለሁኝ። የኔ ስሙ ራሱ የኔታ ሲባል ራሱ የሚሰማኝ ስሜት አለ። የእሳቸው እንግዲህ አሁን እሳቸው ምለው እንግዲህ አሁን ገጸ ባህሪውን ነው እንግዲህ እሳቸውን እምላቸውና የሚያቅቡበት ልጆቹን ሊይዙበት የሚፈልጉበት መንገድ እጅግ አትራክሽን አለው። ልጆቹን አይናቸው እንኳን እንዲነቀል ሌላ ነገር አሁን ለምሳሌ ፊልሞች ብናይ አሁን እንደዚህ ባህላዊ ዘመናዊ ፊልሞች ብናይ ልጆቹ ኮንሰንትሬሽን ኖሯቸው የሚያዩት ምናልባት የሆነች አክሽን ነገር ነው እንጂ ሰዓቱን ሙሉ ጠብቀው እንዲያዩት አያደርጋቸውም። ይሄኛው ግን አቀራረብ በተለይ ለልጆች የእሳቸው መጠምጠም፣ የጺማቸው፣ የገጸ ባህሪያቸው አቀማመጥ ልጆቹን በደንብ እንዲያጓጓቸው አገላለጻቸው ራሱ በጣም ነው እንትን የሚያደርገኝ። እኔ ራሱን ረጅም ሰዓት ነው ሙሉ እስከሚጨርስ ድረስ በተቻለ መጠን እንደሌላው ነገር ሌላ ነገር አይቼ እንኳን አላሳልፋቸውምና ያቀራረቡ ነገር እጅግ ድንቅና መሳጭ ስለሆነ ሁሌም እንትን እናደርገዋለን፣ እንከታተለዋለን። እንግዲህ እንደ ወላጅ ያለን ድርሻ ሲጀምር መጀመሪያ እንትኑን መፍቀድ ነው። እንትኑን ቴሌቪዥኑን ወይ ደግሞ ዩቲዩብን እንዲያዩ መፍቀድ ነው የመጀመሪያ የኛ ድርሻ። ምክንያቱም በአሁኑ ሰዓት ዩቲዩብም ሆነ ቴክኖሎጂው ልጆችን ወደማያስፈልግ ነገሮች እየከተታቸው ስለሆነ የኛ የወላጆች የቅርብ ክትትል ባለበት በጊዜው ኔትወርኩም ይሁን ቴክኖሎጂውም ከፍቶ ለልጆቹ እንዲያዩት ወደ ሌላ አቅጣጫ እንዳይሄዱ ድጋፍ እናደርግላቸዋለን። እኛ ልጆቹ አልፎ አልፎ ይሄ ሰንበት ትምህርት ቤት የሚሄድ ነገሩ ስላለ የበለጠ ያንን ለማዳበር ፍላጎትም ስለነበራቸው ይሄ ደግሞ ሞር ከሌሎች ልጆችም ጋር በዛ ላይ ኤክሳይትመንቱ ይሄ በቲቪ መታየቱ ጥያቄ መመለሱ የመወዳደሩ ነገር በጣም ስለሚያጓጓቸው እንዳውም እኔ እንዳውም አንዳንዴ የምዘናጋው ነገር አለኝና
እነሱ ናቸው በጣም የሚገፋፉ እና እኔ ራሴ ከዛ በኋላ ከመጀመሪያዎቹ የተወሰኑ ዙሮች በኋላ ሰብስክራይብ ሲያደርገው ማስታወቂያው ልጆቻችን ላይ አዲስ የሚመጡ ነገሮች ሲመጡ ስልኬ ላይ ማስታወቂያ ስለሚመጣ ሌላ ነገር ራሱ ያየው ከሆነ አቋርጬ ነው እሱን የማየው እና ወዲያውኑ መጥተው አዲስ ነገር አለ የተላከ ነገር አለ ለማየትም በጣም ይጓጓሉ። እነሱም እስቲ እኔ እንኳን ሌላ ነገር እየሰራ ከሆነ አስፈቅደው ስልኩን ወስደው የማየት ነገር በጣም ይፈልጋሉ እና በጣም ደስተኞች ናቸው። በጣም ረጋ ብለው ረጅም ሰዓት ወስደው ከሌላ ነገር ይልቅ እሱን ነው በብዛት የሚያዩት እና በተቻለ በስልክ ብቻ ሳይሆን ከቴሌቪዥን ጋር እዛ ላይ እያሳየናቸው በግሩፕ ቁጭ ብለው አንድ ላይ የማየትና የመከታተል ልምድ አላቸው። ልጆቹ ይህን ፕሮግራም እንዲከታተሉ አንደኛ ሰዓቱን በማስታወስ ወይም ቀኑን በማስታወስ ያላቸው ነገር ቶሎ ጨርሰው እሱን እንዲከታተሉ በማድረግ እንግዛቸዋለን። እንግዲህ አሁን ይሄ ፕሮግራም ወይ ደግሞ ይሄ ስርጭት የሚካሄደው ዩቲዩብ በሚባለው አንድ በይነ መረብ እንትን ነው ፕሮግራም ነው። ምናልባት ይሄ ፕሮግራም ብዙዎቹ ላያገኙት ይችላሉ። አንደኛ የኔትወርኩ፣ ሁለተኛ ደግሞ ዩቲዩብ ማለት ራሱ ምንድን ነው የሚለውን ነገር ብዙ ሰው እንትን ያደርገው። ምናልባት ወደፊት ይሄ ነገር እየሰፋ ከሄደ ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቻናሎች አሏት። የኢኦቲሲም አለ፣ እንደገና ደግሞ የማህበረ ቅዱሳንም ቻናል አለ። እሱ ላይ ይሄ ፕሮግራም መምጣት ቢችል የተሻለ፣ ምክንያቱም ያ የቴሌቪዥን ፕሮግራም ነው የሚሆነው። በሳምንትም ይሁን በሁለት ሳምንትም የአየር ሰዓት አግኝቶ እዛ ላይ ይሄ ፕሮግራም በድጋሚ ቢሆን ቢተላለፍ የተሻለ ሰው ይከታተላል ብዬ አስባለሁ። ምክንያቱም አሁን ዩቲዩብ ማለት የተወሰኑ ሰዎች በተወሰነ ኔትወርክ የሚሰራ እና ያን ቴክኖሎጂ መጠቀም የሚችሉት በጣም አሁን ባለንበት ሁኔታ ብዙሃኑን ይሸፍናል ብዬ አላስብም። ግን እቺም ጥቂትም ብትሆን ዋጋ የላትም እያልኩ አይደለም። ትልቅ ዋጋ አለው። ምክንያቱም በቤተሰብ ላይ የታየው እያሳየንም ያለነው ነገር ሲታይ ልጆቹን የመጽሐፍ ቅዱስን ታሪክ በቀላሉ አንብበው ከሚረዱት ይልቅ በትረካ መልክ ሲሰሙት ሞር የተሻለ እውቀት ይኖራቸዋል። ምክንያቱም እያነበብን የሚገባንን ያህል የተነገረን የሚገባን የተሻለ ስለሆነ እና በተሻለ መጠን ይህንን እንትን ለማድረግ ሰፋ ለማድረግ የቴሌቪዥን ፕሮግራም ወደፊት ይኖረናል ብለን እናስባለን። መቼም በዚሁ በዩቲዩብ ተወሰነን ስለማንቀር ቴክኖሎጂውም ጊዜውም ይፈቅድልናል እና ይህንን ብዬ ማጠቃለል ፈልጋለሁኝ። የልጆቻችን ፕሮግራም በደንብ ለሁሉም እንዲዳረስ መደረግ ያለበት አንደኛ ወላጆች ላይ በደንብ መሰራት አለበት። ሁለተኛ ደግሞ ልጆች ላይ በየትምህርት ቤቱም በየአጋጣሚውም በደንብ እንዲያውቁት ማድረግ፣ በደንብ እንዲስፋፋ ማድረግ። ሶስተኛ ደግሞ በየዕለት ከዕለት እንትናችን የሚያውቁት ሰዎች ቢያንስ ስለ ልጆቻችን ዩቲዩብ ቻናል እንዳለ ምን ምን እንደሚተላለፍ ምን ምን እንደሚሰራ በደንብ ቢያስተዋውቁ የበለጠ ለሁሉም ልጆች ተደራሽ ይሆናል ብዬ አስባለሁ። ወላጆች እንደኔ ልጆቻቸውን ይህን ቻናል ቢከታተሉ የተሻለ እውቀት ይኖራቸዋል ብዬ አስባለሁ። ባገኙት አጋጣሚ ልጆቻቸውን ይህን እንዲያዩ ሰፖርት ቢያደርጓቸው መጽሐፍ ቅዱስን በምን መልኩ ማጥናት እንዳለባቸው ይረዱታል። ምክንያቱም ቀደም ብዬ እንደተናገርኩት ድሮ ሰንበት ትምህርት ቤት ነበር ይህን እድል የምናገኘው ወይም ስናገኝ የኖር ነው። አሁን ግን ይሄ በየቤታችን በየቀኑ ታሪኮችን እንዲያውቁ ስለሚያደርግ ወላጆች ልጆቻቸውን ይህን እንዲከታተሉ እራሳቸውም እያዩት አብረው በጋራ ሆነው እንትን ቢያደርጉት ልጆቹም ፍላጎት ይኖራቸዋል፣ በውስጣቸውም ኢንተረሱ ያድርባቸዋል። በተለይ ጥያቄና መልሱ ደግሞ የበለጠ እርስ በርሳቸው እንዲወያዩበት። እንግዲህ ልጆች በተፈጥሯቸው ተፎካካሪዎች ስለሆኑ ስንታገኘች ስለሚባባሉ ይሄ ወላጆችን ሁሉ የሚስብ ነገር ነው እና እንደ ወላጅ አደራ ምን ብዬ ማሳስበው የምነግረው ልጆቻቸውን በየጊዜው የሚወጡትን ፕሮግራሞች ራሳቸውም ልጆቻቸውም አብረው ሆነው እንዲከታተሉ አደራ እላለሁ።
የልጆቻችን ቻናል በጣም ብዙ ሰው ማየትና መከታተል አለበት ብዬ አስባለሁ። ምክንያቱም ይሄ ጊዜ በጣም ፈተና የበዛበትና በተለይ ለልጆች ከተለያዩ ቻናሎች ጋር ሆነ ካለው ቴክኖሎጂ ጋር በተያያዘ የሚያጠፉት ጊዜ የሚያጠፉት ሰዓት ሌሎች ነገር ላይ ከሚሆን ይልቅ በጣም በተለይ ለወላጆች በጣም ይረዳል። ልጆቹን በጣም አድጎ ጊዜያቸውን ስለሚይዝላቸው ከልጆች በተጨማሪ ለወላጆች የሚጠቅም ስለሆነ በጣም ብዙ ሰው በተቻለ መጠን እየተከታተለ ለሌሎችም እያሳወቀ በስፋት መዳረስ ያለበት ቻናል ነው ብዬ አስባለሁ። ወላጆች ማድረግ ያለባቸው ልጆቻቸውን ከእግዚአብሔር ቃል ጋር እንዲያገናኙ። ምክንያቱም መጽሐፍ ቅዱስ ሲናገር ልጅን በመልካም መንገድ ምራው በኋላም ከዛ ፈቀቅ አይልም ስለሚል ልጆቻቸውን በአግባቡ እንዲመሩ ባላቸውም በምድር ሕይወትም በሚቀጥለውም ሕይወታቸው ላይ መልካም ነገር ይዘው እንዲያልፉ ያደርጋቸዋል ብዬ አስባለሁ። ስለዚህ ወላጆች ማድረግ ያለባቸው ልጆቻቸውን በእንደዚህ አይነት ነገር ጠንክረው እንዲሄዱ ማድረግ አለባቸው። እኛ በዚህ ፕሮግራም በዚህ ዝግጅት እጅግ ተጠቃሚዎች ነን። ስለዚህ ወላጆች ልክ እኛ እንደምናደርገው ለሌሎች ለብዙሃኑ እንዲደርስ ሼር፣ ሰብስክራይብ እያደረግን ይህን ፕሮግራም የሰፋ እንድናደርገው በእግዚአብሔር ስም ጠይቃለሁ። የልጆቻችንን ቻናል ብዙ ሰው ላይክ እና ሰብስክራይብ እያደረገ ለብዙ ሰዎች ማዳረስ አለበት ብዬ አስባለሁ። ምክንያቱም ልጆች ብቻ አይደሉም የሚጠቀሙት፣ ወላጆችም በጣም የሚጠቀሙበት ስለሆነ ለብዙ ሰው ሼር ማድረግ አለብን። ላይክ እና ሰብስክራይብ እንዲደረግ አጽንኦት ሰጥተን አደራ ማለት እፈልጋለሁ። ይህን የልጆቻችን ቻናል ላይክ፣ ሰብስክራይብ እና ሼር አድርጉ። የልጆቻችን ፕሮግራምን በተለያዩ ፕላትፎርሞች በዩቲዩብ፣ በቲክቶክ፣ በኢንስታግራም እንዲሁም በቴሌግራም ስለሚያገኟቸው ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ለሁሉም እንዲዳረሱ አድርጉልን። ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ያድርሱልን። እኛም እንደተጠቀምን እናንተም እንድትጠቀሙ ላይክ፣ ሰብስክራይብ፣ ሼር በማድረግ ኑ ልጆቻችን አብረን እናሳድግ እንላለን።